ፐርፌክሽኒዝም ምን ያህል መጥፎ እንደሆነ ወይም ደግሞ አንድ ነገር ለመጀመር ሁሉ ነገር አልጋ ባልጋ እስኪሆንልን መጠበቅ ኦር ደግሞ አንድ የሰራነውን ነገር ለሰዎች ለማሳየት ግዴታ ፐርፌክት መሆን አለበት ብሎ ማሰብ ምን ያህል እንደሚጎዳን የሚገልጽ አንድ ቪዲዮ ሰራውና ኤዲት ሳደርገው ፐርፌክት አልሆነልኝም። ሰው ደለጥኩት። ኤኒዌይስ ሳሙኤል በላይ ይባላለሁ። ሰላም፣ ሳሙኤል በላይ ይባላለሁ። ይሄ የመጀመሪያ የዩቲዩብ ቪዲዮ ነው። ግን ይህን ቪዲዮ ለመስራት 1 ዓመት አስቤያለሁ። ያ ማለት እስኪ ላይት ይኖረኝ፣ ማይክ ይኖረኝ ወይም ደግሞ ቪዲዮ መስራት በደንብ ልቻል ስል ብዙ ቪዲዮ ልሰራበት የምችለውን 1 ዓመት አቃጠልኩኝ። ምሰራው ቪዲዮ አይዲያ ጠፍቶኝ አይደለም፣ ግን በቃ ምሰራው ስራ ሁሉ ፐርፌክት መሆን አለበት። በጣም ምንም እንከን የሌለው መሆን አለበት ለሰዎች ከመድረሱ በፊት ስል የእድሜን 1 ዓመት አቃጠልኩኝ ማለት ነው። ከዛ ግን ሰሞኑን ሶሻል ሚዲያ ላይ ይሄን ሁሉ ኤክስኪውዝ ውድቅ ያደረገ አንድ ነገር አነበብኩኝ። እንደዚህ ይላል፣ an idiot in motion is better than a genius sitting still. ምንም ነገር መጀመር ካሰባችሁ ጀምሩ የሚል አይነት ቪዲዮ ነው። ከዛ ስለሱ ያሰብኩኝ አንድ ሰው ትዝ አለኝ። ጓደኞቼ ከሆናችሁ እርግጠኛ ነኝ ማንን ሜንሽን ላደርግ እንደሆነ ሊገባችሁ ይችላል። ይህ ሰውዬ 27 ዓመቱ ላይ በህይወቱ በሞከራቸው ነገሮች ላይ ሁሉ ወድቋል። ምንም ነገር ፐርፌክት አልሆነለትም። ስዕል ሻጭ ነበረ፣ አልተሳካለትም። አስተማሪ ነበረ፣ አልተሳካለትም። ከዛ በተጨማሪ ደግሞ ኢቭን ሚሽነሪ ሆኖ ለመስራትም you're not presentable enough to do God's work ተብሎ ከቸርች የተባረረ ሰው ነው። ቪንሰንት ቫን ጎህ ይባላል። ሁላችንም የምናውቀው በሰዓሊነቱ በሚወደዱት በሚሊዮን በሚሸጡት ስዕሎቹ ነው። ግን እስከ 27 ዓመቱ ድረስ ስዕልን ሲሪየስሊ ወስዶ ብሩሽ አንስቶ አልሳለም። ቤተሰቦቹ እንደሚያፍሩበት ልጃቸው ነበረ። ምክንያቱም አንድ ግሮን ማን በታናሽ ወንድሙ የተረዳ የሚኖር ሰውዬ ነበረ። ኢምፐርፌክት እንደሆነ ያውቅ ነበረ። ከለር ቲዮሪው ችግር እንዳለበት፣ አሳሳሉ ላይ በጣም ትልቅ ጋፕ እንዳለው ያውቅ ነበረ። ግን መሳሉን አላቆመም ነበረ። 1888 አካባቢ ከቤተሰቦቹ ተለይቶ ወደ ፈረንሳይ ወደ ሳውዝ ኦፍ ፍራንስ ይሄዳል። ከዛ ሆኖ ወደ 2000 ስዕሎችን ይስላል ማለት ነው። ሁላችንም የምናውቃቸው the starry night, sunflowers, the bedroom, the wheat fields ምናምን የሚባሉትን ይሄ ቫን ጎህ ሲባል አይናችን ላይ የሚመጡትን ስራዎች በዚህ የዲስከቨሪ ጊዜ ወይም ደግሞ የማይችለውን ይሄ ኢምፐርፌክት ነኝ ብሎ ያሰበውን ነገር ደጋግሞ በሚሞክርበት ጊዜ ወይም ደግሞ ዝም ብሎ በሚሰራበት ጊዜ የሰራቸው አሁን ላይ በሚሊዮኖች የሚሸጡ ስዕሎቹ ናቸው። ሶ ቤዚክሊ ቪንሰንት ቫን ጎህ was an idiot in motion። ለወንድሙ ቲዮ ከላካቸው ደብዳቤዎች መካከል በአንዱ ላይ እንዴት ማድረግ እንዳለብኝ ለመማር ስል ሁልጊዜ የማልችለውን ነገር አደርጋለሁ ይለዋል። ከዛ በህይወቱ ውስጥ የተፈጠሩ ችግሮች ተፈጠሩና ራሱን ወደ አእምሮ አሳይለም አስገባ ማለት ነው። በጣም በሚገርም ሁኔታ ግን በዛ ሁኔታ ውስጥ ሆኖም ግን he was still an idiot in motion. This time literally I shouldn't have said that. Anyways, he was still an idiot in motion. እዛ አሳይለም ውስጥ ሆኖ ራሱ በጣም ሁላችንም የምናውቃቸውን ስዕሎች ሳለ ቅድም ከጠቀስኳቸው ስዕሎች መካከል የኔ ፐርሰናል ፌቨሪት ወይም ደግሞ ሁላችንም ቫን ጎህ ሲባል ቀድሞ የሚመጣልን ስዕል the starry night በዚህ የአእምሮ ህሙማን አሳይለም ውስጥ ሆኖ ነበረ የሳለው። ይህ ሰውዬ ሲሞት ራሱ ዝግጁ እንደሆነ ወይም ደግሞ ሁሉ ነገር ጥሩ እንደመጣለት ፐርፌክት ነገሮችን እንደሳለ ፕሮግረሱ ጥሩ እንደሆነ እያሰበ አልነበረ የሚሞተው።
ግን በዚህ ሁሉ ሙቭመንት መሀል በዚህ ሁሉ እንቅስቃሴው ግን እኛ አሁን ላይ ፐርፌክት ወይም ደግሞ ማስተርፒስስ የምንላቸውን ስዕሎች ሰጥቶናል። የስዕሉን ዓለም የከለር ቲዮሪን ዓለም የቀየሩ ስዕሎችን ሰጥቶን ያለፈው ቪንሰንት ቫን ጎ። አንድ ቀን እንኳን ይህ ሰውዬ አሁን ዝግጁ ነኝ ይህንን ነገር ለማድረግ አምን ፐርፌክት ኮንዲሽን ብሎ አስቦ አያውቅም። እኔ እንደምረዳው ከሆነ there was just more and more doing። አንዳንዴ ክሊር ነው፣ አንዳንዴ በጣም የተመታ ነገር ይሰራል፣ አንዳንዴ በጣም አሪፍ ነገር ይሰራል። ነገር ግን እነዚህን ሁሉ ስራዎችን ያገኘ ነው በዚህ አንፊኒሽድ እና አንሰርቴን በሆነ ሙቭመንት ውስጥ ነበረ። here's my confession። ይሄንን ቻናል ይሄንን ዩቲዩብ ቻናል ከከፈትኩት 1 ዓመት ሆኖኛል። I think exactly 1 ዓመት ሆኖኛል። ከዛ ግን ለሰዎች ዩቲዩብ ቻናል አለኝ ፎሎ አድርጉ ወይም ደግሞ ሰብስክራይብ አድርጉ ብዬ ፖስት ያደረኩት ከ1 ወር ምናምን በፊት ነው። ምክንያቱም እስከዛ ድረስ ዝግጁ አይደለሁም ምናምን ብዬ ሳስብ፣ ከዛ በኋላ ግን ሰብስክራይብ አድርጉ ብዬ ፖስት ካደረግኩ በኋላ በ3 ቀን ውስጥ ምናምን ቪዲዮ ለመስራት አስቤ ነበር። ከዛ ግን ደህና ላይት ይኖረኝ፣ ደህና ማይክ ይኖረኝ ወይም ደግሞ አይዲያው ብዙ ደስ አላለኝም ስል ያው 1 ወር ተቆጠረ ምንም ሳልሰራ። and well this video is kind of a promise to myself። ምንም imperfect ቢሆን ምንም ጥሩ ባይሆን እና ደግሞ of course ይሄ ቪዲዮ this is an imperfect video። ላይቲንጉ ልክ አይደለም፣ ሜቢ ኤዲቲንጉም ልክ ላይሆን ይችላል። እኔም የዛሬ ወር ሳየው ይህ እንደዚህ አይነት ቪዲዮ ነው እንደሰራሁት የምልበት ቪዲዮ ሊሆን ይችላል። ግን I am now an idiot in motion። ስለዚህ ይዛችሁ የተቀመጣችሁት ነገር ካለ ለመጀመር አስባችሁ ነገሮች እስኪስተካከሉ የጠበቃችሁ ከሆነ just move like an idiot። the genius part ቀስ እያለ ይመጣል። it will sort itself out። እና ያ እስክንገናኝ